ይህ የ4 ዓመት ልጃቸው ታግቶ 5 ሚሊዮን ብር ክፈሉ የተባሉ እናትና አባት ታሪክ ነው። ውድ የሄኖክ ሚዲያ ቤተሰቦች ይህንን ታሪክ ነግበኔ እያላችሁ ላይክና ሰብስክራይብ እያደረጋችሁ እስከ መጨረሻው እንድትከታተሉት ይጋብዛችኋል። የተሰማችሁን ስሜት ኮሜንት ላይ ያስቀምጡልን። ታሪኩን ያገኘነው ሰኔ 16 2018 ዓ.ም ከታተመው ከአዲስ ዘመን ጋዜጣ ነው። ዘገባው የተዘጋጀው በሰሚር በረሃ ነው። እንደሚከተለው እናቀርብላችኋለን። ወይዘሮ ጥጋብና አቶ መልካሙ ከተጋቡ 7 በጋዎችና ክረምቶች አልፈዋል። በእነዚህ ዓመታት ውስጥ በሁለቱ ወንድ ልጆች ተባርከዋል። ወጥተው የሚገቡበት ብሎም ሕይወታቸውን የሚገፉበት የየራሳቸው ሥራና የሚያከራዩት አንድ ክፍል ቤት አላቸው። ወይዘሮ ጥጋብ በቤት ውስጥ ሥራ የምታግዛት ሠራተኛ ስትሄድባት የመጀመሪያ ልጇን ትምህርት ቤት፣ ሁለተኛውን ደግሞ በሕፃናት ማቆያ እንዲውል ብታደርግም ሰውነቱ ስላልጠነከረ የሕፃኑ ዮሴፍ በማቆያ መዋሉን አልወደደችውም። ወደ ደላላ በመሄድ መታደል አየለ የምትባል ሠራተኛ በ4,000 ብር ደሞዝ ትቀጥራለች። ወይዘሮ ጥጋብ መታደልን በማግኘቷ እፎይታ ተሰምቷት ማሳየት ያለባትን እያሳየች አብራ መስራት ያለባትን እየሰራች አብረው መኖር ይጀምራሉ። ቅዳሜ ትምህርት ባለመኖሩ ሁለቱንም ልጆች መንከባከብ ግዴታው የመታደል ነው። ነሐሴ 12 2017 ዓ.ም ግን የመጀመሪያ ልጇ በቤታቸው ተከራይታ በምትኖረው በሰብል ስልክ ወደ እናቱ ስልክ ላይ በመደወል ሰራተኛቸው መታደል ታናሽ ወንድሙን ዮሴፍን ሱቅ ብላ ይዛው ወጥታ 1 ሰዓት ሆኗታል፣ እስካሁን አልተመለሰችም በማለት ለእናቱ ይናገራል። እናት ጉዳዩን ክብደት ሳትሰጠው ወደ መታደል ስልክ ስትደውል አልነሳም ይላታል። ደጋግማ ብትደውልም ጫጫታ ከስልኩ ወዲያ እየተሰማት ይዘጋል። ስራዋን ጥላ በሰፈሩ በሚገኘው ሱቅና ገበያ ሁሉ ብትፈልግም መታደልንና ዮሴፍን ልታገኛቸው አልቻለችም። በሳሪስ አካባቢ ለሚገኘው ፖሊስ ጣቢያ አመልክተው ቅጥር በሚፈጸምበት ጊዜ የነበረውን ዲጂታል መታወቂያና ተያያዥ የሆናትን ሰው አድራሻ ለፖሊስ ሰጡ። የ4 ዓመቱ ዮሴፍ ወላጆች እጅግ ተጨነቁ። የሚያደርጉት ግራ ገብቷቸው እያለ የሰራተኛዋ መታደል ባለቤት ወደ ወይዘሮ ጥጋብ ስልክ ደወለ። ልጁ እኛ ዘንድ ነው፣ ማግኘት ከፈለጋችሁ 5 ሚሊዮን ብር ክፈሉ፣ አለበለዚያ ልጁን አታገኙትም በማለት አሳወቃቸው። በተደጋጋሚ በጽሑፍ መልእክትና በድምፅ አስጠነቀቃቸው። እነ ወይዘሮ ጥጋብ የሚይዙትን የሚጨብጡትን አጡ። ልጃቸው በአጋቾች እጅ መሆኑን ሲያውቁ እጅግ ተጨነቁ። ጉዳዩን በድጋሚ ለፖሊስ ካሳወቁ በኋላ የሳሪስ አካባቢ ፖሊስ ጣቢያ ምርመራውን ወደ አዲስ አበባ ፖሊስ ኮሚሽን እንዲዛወር አደረገና ክትትል ተጀመረ። እናት ወይዘሮ ጥጋብ በከፍተኛ ጭንቀት ውስጥ ሆና የልጇን ደህንነት ከአጋዦቹ ትጠይቃለች። አጋዦቹም ለልጁ ምግብ መግዣ እያሉ በቴሌ ብር ያስልኳታል። ወላጅ አባት አቶ መልካሙ ገንዘቡ ብዙ ስለሆነ በአጭር ጊዜ ለማግኘት ስለማልችል ቀንሱልኝ በማለት የራሱን ልጅ ዮሴፍን ከአጋዦቹ ለመግዛት ይማጸናል። እናትም በበኩሏ ምናልባት አጋቹን በሕይወት አጋጣሚ የማውቀውና ያስቀየምኩት ሰው ይሆን ወይ በሚል በተደጋጋሚ ይቅርታ ትጠይቃለች። ወላጅ አባትና አጋች ባደረጉት ድርድር የገንዘብ ጥያቄ ከ5 ሚሊዮን ብር ወደ 2 ሚሊዮን ብር ዝቅ አለ። ከዚህ በኋላም ገንዘቡን በተሰጠው አካውንት ለማስገባት በመስማማትና ልጁ ያለበትን አድራሻ በመጠየቅ ቦታው ደብረ ብርሃን አካባቢ እንደሆነ ታወቀ። ቀጣዩ የፖሊስ እርምጃ ወደ ቦታው በመሄድ የ4 ዓመቱን ዮሴፍ ከወላጆቹ ጋር ማገናኘት በመሆኑ በተደረገው ርብርብ አዲስ አበባ ፖሊስ ኮሚሽንና በአማራ ክልል ጫጫ ክፍለ ከተማ ፖሊስ መምሪያ አባላት ጋር በመተባበር ተጠርጣሪዎቹን መታደል ታደሰን ሕፃኑን ለማቆየት በተከራዩት ቤትና መሰረት አየለን በባንክ የተላከለትን ገንዘብ አውጥቶ ሊሰወር ሲል እጅ ከፍንጅ ሊያዝ ችሏል። ፖሊስ አጋቾቹን በቁጥጥር ስር ካዋላቸው በኋላ ወደ አዲስ አበባ አምጥቶ በ1996 ዓ.ም የወጣውን የኢፌዴሪ የወንጀል ሕግ ድንጋጌ አንቀጾችን በመተላለፍ እንዲከሰሱ ተደርጓል። የወንጀሉ ዝርዝር የማይገባቸውን ጥቅም ለማግኘት ልጅን አግቶ በማቆየት 5 ሚሊዮን ብር በመጠየቅ ወንጀል ክስ ተመስርቶባቸዋል። አቃቤ ሕግ ከግል ተበዳዮችና ከሕፃኑ ዮሴፍና ከታላቅ ወንድሙ ቃል በመቀበል ሌሎች ማስረጃዎችን አሰባስቦ ለፍርድ ቤት አቅርቧል። በተጨማሪም የ9 ሰው የምስክርነት ቃልና በወንጀል መቅጫ ስነ ስርዓት የሰጡት በፍርድ ቤት ቀርበው የተከሳሽነት ቃል በማስረጃነት የተያያዘ ሲሆን ሁለተኛ ተከሳሽ አቶ መሰረት አየለ ከወላጅ አባቱ ከአቶ መልካሙ ጋር የተደረገውን የስልክ ጽሑፍ መልእክት ልውውጥና በመልእክቱ ላይ ያስቀመጠውን የአቢሲኒያ ባንክ የሂሳብ ቁጥር በማስረጃነት ተያይዟል። እንዲሁም በይታደሳል አጠቃላይ የኮሚሽን ስራና በወይዘሮ ጥጋብ መሃል የነበረውን የሰራተኛ ውል
በአንደኛ ተከሳሽ በመታደል ታደሰና በወይዘሮ ጥጋብ መሃል ስምምነት የተደረገበት የቤት ሰራተኝነት ውል፣ የታጋጅ ዮሴፍ መልካሙን ዕድሜ የሚያስረዳ የልደት የምስክር ወረቀት፣ ሁለተኛ ተከሳሽ ከህፃን ዮሴፍ እናት ከወይዘሮ ጥጋብ ጌታውን ጋር በስልክ ሲያደርግ የነበረውን የገንዘብ ድርድር የያዘ በተበዳይ ስልክ የተቀዳ የድምፅ ቅጅን የያዘ ሲዲ፣ አንደኛ ተከሳሽ የወንጀል ድርጊቱ እንዴት እንደፈጸመችው መርታ ስታሳይ የሚያሳይ ፎቶግራፎች ተያይዘው ለፍርድ ቤት ቀርበዋል። አቃቤ ሕግ ከላይ የተጠቀሱት መረጃዎች አጠናቅሮ የ28 ዓመት የሆነችን ወጣት መታደል ታደሰ ሙላቱን ሁለተኛ ተከሳሽ የ34 ዓመት መሰረታዊ የለወልደ ማርያም በዋና ወንጀል አድራጊነት ተካፋይ በመሆን ለአካለ መጠን ያልደረሰ ልጅን በማገት የከሰሰ ሲሆን ነሐሴ 12 2017 ዓ.ም በግምት ከጠዋቱ 3 ሰዓት ከ10 ሲሆን አዲስ አበባ ከተማ ቃሊቲ ክፍለ ከተማ ወረዳ 6 ክልል ልዩ ቦታው ቀጠና 4 እየተባለ በሚጠራው አካባቢ ዕድሜው 4 ዓመት የሚሆነውን የግል ተበዳይ ሕፃን ዮሴፍ መልካሙን በማገት ወደ ደብረ ብርሃን ከተማ ወስደው ቤት ተከራይተው በማስቀመጥና የሕፃኑን ወላጆች በማስፈራራት 2 ሚሊዮን ብር እንዲከፍሉ ጠይቀዋል። ፍርድ ቤቱም ለፈጸሙት የማገት ወንጀል ተገቢ ይሆናል እንዲሁም ሌሎችን ያስተምራል ያለውን ቅጣት ወስኗል። በዚህ መሰረት አንደኛ ተከሳሽ መታደል ታደሰ 8 ዓመት ከ4 ወር ጽኑ እስራት፣ ሁለተኛ ተከሳሽ መሰረት አየለ በ7 ዓመት ከ9 ወር ጽኑ እስራት እንዲቀጡ ተፈርዶባቸዋል።